የሰው ሸክም እንዳትሆን። የሰጠ ይንቀሃል። አላህ ካዘነላቸው ውስጥ ተቀባይ ስትሆን የበታች ትሆናለህ። አላህም በጣም የሚወደው ሪዝቅ ማለት ባሪያው ከላቡ የሚመገበው ነው። የቆሸሹ እጆች የነጹ ርዚቆች መገለጫ ናቸው። እና አደራህን በህይወት ጉዞህ ላይ የማንም ሸክም እንዳትሆን ተነሳሽ ሁን። ስራ፣ ተንቀሳቀስ። የሚላክልህ ብር ካለ እሱን ወደ ስራ ለውጠው። ነገ ይሄ ጉዳይ ላይ ይቀጥል ይችላል። ነገ ሁሌ የሚሰጥ ሰው ሊሰለችህ ይችላል። በህይወት ጉዞህ ላይ ሰጭ እንጂ ተቀባይ ላለመሆን ጥረት አድርግ። ምድር ላይ አጋዥ ረጅ እንጂ የምድር ሸክም እንዳትሆን። ሙስጠፋ ሳዲቅ ራፊዒ ምን ይላሉ? አንድ አባባል አላቸው። ኢዛ ለም ተዚድ አንተ ፊ ዱንያ ፈአንተ ዛኢዱን ዓለይሃ። ዱንያ ላይ አዲስ የጨመርከው ነገር ከሌለ አንተ በዱንያ ላይ ጭማሪ ሸክም ነበር።